ኢየሱስ ብቻውን ያድናል። አያድንም ካሉን ጠይቅ፣ እንነጋገር። ብቻውን አይችልም የሚያግዘው ያስፈልገዋል ካሉ እንነጋገር። አየህ ወደ አብ ለመቅረብ የተዘጋብኝን የከፈተው ማን እንደሆነ ይንገሩኝ። የዳዊት መክፈቻ ቁልፍ እጁ ላይ ያለ ሊያድንም ሊገልም የሚችል የተቀባ ስም ያለው ማን እንደሆነ ይንገሩኝ። እኔ ግን ማቀው ኢየሱስ የናዝሬቱ የሚለውን ነው። በዘመናችን ብዙዎች የኢየሱስ ወዳጅ ለመባል፣ ኢየሱስን የሚወዱ ለመባል፣ ኢየሱስን የሚያውቁና ኢየሱስን የሚሰብኩ ለመባል ይጨነቃሉ። ለመሆን መጨነቅ ግን ቀርቷል እና ያልተባለን የተባለ በማስመሰል የሚሰጥ ምላሽ ምን ጊዜም ከተራ ጩኸት ያለፈ ትርጉም አይኖረውም። እኔ የምለው ማን ጠራህ ነው? አሁን እዚህ ቦታ ሸዋፈራው እያለ ያለው ኢየሱስ ክርስቶስ ብቸኛ አዳኝ ነው፣ ዋጋ የከፈለው እሱ ነው፣ የሚያድን የሚገል እሱ ነው እያለ ነው ያለው። አይ አጋዥ ያስፈልገዋል፣ ብቻውን አያድንም፣ ረዳት ያስፈልገዋል የሚሉ ከሆነ ይንገሩን ነው እያለ ያለው። ስለዚህ አንተ ሜንሽን አልተደረክ፣ ማንም አልተጠራም፣ መተ ሳንባል ብለህ ካልክ ብለሃል ማለት ነው። በቃ ማለት መልእክቱ ገብቷል፣ ደርሷል ማለት ነው። ስም አልጠራም፣ አንተም አልተጠራህም፣ የማንም ወገን አልተጠራም። ግን ኢየሱስ ብቻውን አያድንም የሚል ሰው ካለ፣ ብቻውን በቂ አይደለም የሚል ካለ፣ ዋጋ የከፈለ ከሱ ሌላ አለ የሚል ካለ፣ ወይም ደግሞ ያንሳል ዋጋውና ልጨምር የሚል ካለ ሲል አቤት ብለህ መጣ ማለት ነው። ስለዚህ ነህ ማለት ነው። መልእክቱ ደርሰዋል ማለት ነው። ያልተባለውን እንዳለን አድርጎ የሚመልሱ አባዬ አትታገል፣ ውስጥህ ይተናነቃል። መልእክቱን ስትሰማው ላንተ እንደሆነ ይነግራል። ለምን እንደዛ ብለህ ነው የምታስበው? እኔን ነው የሚናገረው እኮ እኔን እኮ ነው የሚለኝ ምናምን አልክ ማለት ነው። ለምን የምታምነው እንደዛ ብለህ ስለሆነ ማለት ነው። ስለዚህ እንቅጩን ቁርጡን ስንነግርህ ኢየሱስ ክርስቶስ ብቻውን ያለማንም ረዳት ያድናል። እሱ የከፈለው ዋጋ በአብ ዘንድ ያለን የጽድቅን ጥያቄ መልሷል። ስለዚህ እሱ ያልከፈለው እሱ ያስቀረው እኔ እናንተ የምንጨምረው አንዳች ቅንጣት እንኳን ያልተከፈለ ሂሳብ ያልተወራረደ ሂሳብ የለም። ሌላ ከፍለ እግዚአብሔርን ይኸው በኢየሱስ ላይ ተጨማሪ ብለህ የምታመጣው ስራ የለህም።